እሷ የአካልን ጉዳት ትርጉም የቀየረች፣ በውበቷ ብቻ ሳይሆን በማይበገር ማንነቷ የዓለምን ፋሽን ኢንዱስትሪ በእጇ ያስገባች ሴት ናት። ጉዞዋ ግን ዛሬ እንደምናየው አልጋ ባልጋም አልነበረም። መንገዷም በችግርና በአዘን የተሞላ ነበር። ዛሬ የምናወራው ስለ እውነተኛ ጀግናዋ ዚዚፖ ሶልዳት ነው። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። ዚዚፖ የተወለደችው በደቡብ አፍሪካ ሲሆን ገና ወደዚች ምድር ስትመጣ ፎኮሜሊያ የተባለ የአካል ሁኔታ ይዛ ነበር። ይህ ሁኔታ የግራ እጇ ሙሉ ለሙሉ እንዳያድግ ያደረገም ሲሆን የግራ እግሯም ከቀኝ እግሯ በእጅጉ አጭር ሆኖ እንዲፈጠርም አድርጓታል። እናቷ ሚሪንዳ ሶልዳት እሷን ስትወልድ ገና የ22 ዓመት ወጣት ነበረች። ዚዚፖ ያደገችው በአያቷ እቅፍ ውስጥ ነበር። ገና በ6 ዓመቷ ወደ አዳሪ ትምህርት ቤት ተላከች። ያ የልጅነት ጊዜዋ ግን እንደ ማንኛውም ሕፃን በጨዋታና በደስታ የተሞላም አልነበረም። አካላዊ ሁኔታዋ ለሌሎች ልጆች የማሾፊያና የመቀለጃ ምክንያትም ነበር። ለምን እንደ ሌሎች ልጆች አልሆንኩም የሚለውም ጥያቄ በየቀኑ አእምሮዋን ያወከውም ነበር። በዙሪያዋ ያሉ ሰዎች ጉዳቷን የእርግማን ምልክት ወይም የወላጆች ስህተት ውጤት አድርገው የሚያስቡበት ማኅበረሰብ ውስጥ ማደጓም ፈተናውን ይበልጥ አከበደው። በትምህርት ቤት የሚደርስባት ማግለልና ስድብ ዚዚፖን ወደ ከባድ የድብርትና የጭንቀት በሽታ ውስጥ ከተታት። የ12ኛ ክፍል ተማሪ ሳለች ሁኔታዋ በጣም እየከፋ ሄደ። በየቀኑም የጭንቀት ማስታገሻ መድኃኒቶችን መውሰድና የሥነ ልቦና ባለሙያዎችን ማማከር ጀመረች። በዚያን ወቅት ዚዚፖ ሕይወቷን የመሰናበት ሐሳብ ሁሉ ይመላለስባትም ነበር። አንድ የተወሰነ ዕድሜ ላይ ደርሼም ስሜቴ ካልተለወጠ ራሴን አጠፋለሁ ብላ እስከ ማሰብ ደርሳም ነበር። አምላኬ ሆይ እንዲህ ያለ ጥሩ ስብዕና ሰጥተኝ ለምን አካሌን እንደዚህ ያደረግከው ብላ የምትጠይቅባቸው ብዙ የለቅሶ ምሽቶችም ነበሯት። ነገር ግን ያን በውስጧ የነበረውን የመኖር ትርጉም የመፈለግ ፍላጎትና ለራሷ የነበራት ጥሩ አመለካከት ቀስ በቀስ ማሸነፍ ጀመረች። ዚዚፖ መድኃኒት ከመውሰድም በላይ ሕይወቷን የሚቀይር አዲስ ሕልም አገኘች። እንደ ናኦሚ ካምቤል ያሉ ታዋቂ ሞዴሎችን በቴሌቪዥን ስትመለከት እኔስ ለምን ሞዴል አልሆንም የሚል ሐሳብ መጣላት። ለጓደኞቿም ሞዴል ለመሆን እንደምትፈልግ ስትነግራቸው ከጓደኞቿ ግን ያገኘችው ምላሽ ሳቅና ስላቅም ነበር። ይሁን እንጂ ዚዚፖ ተስፋ አልቆረጠችም። በራሷ ስልክ ፎቶዎችን እያነሳች ማኅበራዊ ሚዲያ ላይ መጫን ጀመረች። በዚሁ መሃል ሞዴል ለመሆን በምታደርገው ጥረት ውስጥ አንድ መጥፎ አጋጣሚም ገጠማት። የቆጠበችው 600 ራንድ ወይም ወደ $90 ገደማ ፎቶግራፍ አነሳሻለሁ ላላት ሰው ሰጣቸው። ያ ሰው ግን ገንዘቧን ይዞ ከመጥፋቱም በላይ መጥፎ ጥያቄዎችን አቅርቦላታል። ይህ አጋጣሚ ቢያሳዝናትም እሷ ግን አሁንም ሞዴል የመሆን ችሎታ አለኝ ብላ በልበ ሙሉነት ጉዞዋን ቀጠለች። እንደ አውሮፓውያን አቆጣጠር በ2020 ለሞዴሊንግ ኤጀንሲ ደብዳቤ መጻፍም ጀመረች። የደብዳቤውም ይዘት እንዲህ ይል ነበር። ሙሉ አካል ባይኖረኝም ሞዴል መሆን እፈልጋለሁ፣ እናንተ ደግሞ እኔን መመዝገብ አለባችሁ በሚል አስገራሚ ወኔ ራሷን አቀረበች። ኤጀንሲዎቹም በእሷ ልበ ሙሉነት ተማረኩ። በአሁኑ ወቅት በደቡብ አፍሪካ ማይ ፍሬንድ ኒድ፣ በአሜሪካ ጋሙቴ ማኔጅመንትና በእንግሊዝ በሚገኝ ታዋቂ ኤጀንሲ ተመዝግባ በመሥራት ላይም ትገኛለች። ዚዚፖ ሞዴል ብቻ አይደለችም። በዋልተር ሲሲሉ ዩኒቨርሲቲ በሕዝብ ግንኙነት ዘርፍ የመጀመሪያ ዲግሪዋን ያገኘች የተማረችም ወጣት ናት። የዚዚፖ ትልቁ ጥንካሬ ጉዳቷን እንደ ውበት መጠቀሟ ነው። በአሁኑ ወቅት በአካል ጉዳተኞች መብት ዙሪያ የምትሟገት አክቲቪስት ስትሆን አካል ጉዳተኞች በመገለል ምክንያት ለጭንቀትና ለሞት እንዳይደረጉ ትሰራለች። ስለ ዚዚፖ የትዳር ሁኔታ ብዙዎች የማወቅ ፍላጎት አላቸው። ምንጮቻችን እንደሚጠቁሙት ዚዚፖ በአሁኑ ወቅት ሙሉ ትኩረቷን በሙያዋ በትምህርቷና በዓላማዋ ላይ አድርጋለች። ወደፊት የራሷን የውበት መጠበቂያ ምርቶች ወይም ኮስሞቲክስ ብራንድ የመጀመር ትልቅ ሕልም አላት። ይህም ምርት አካል ጉዳተኞች በቀላሉ ሊጠቀሙበት የሚችሉት እንደሚሆንም ታስባለች። የደቡብ አፍሪካዊቷ ሞዴልና የይዘት ፈጣሪ ዚዚፖ ሶልዳት ለአካል ጉዳተኞች የምታደርገው የጥብቅና ሥራ በዋናነት
አካል ጉዳተኞች ወደ ዋና ዋና የኢንዱስትሪ ዘርፎች በማስገባትና ያላቸውንም ውክልና በማሳደግ ላይ ያተኮረ ነው። ለአካል ጉዳተኞች ከምታደርገው የጥብቅና ሥራ መካከል በፋሽንና በውበት ኢንዱስትሪ ውስጥ ያሉትን ገዳቢ የውበት መስፈርቶችን በመቃወም አካል ጉዳተኞችም ውብና ተፈላጊ መሆን እንደሚችሉም በተግባር ታሳያለች። ሙሉ አካል ባይኖረኝም ሕልሜን ግን መኖር እችላለሁ በሚል ልበ ሙሉነት ሞዴሊንግን ለለውጥ መጠቀሚያም አድርገዋለች። አካል ጉዳተኞች በተለያዩ የሥራ ዘርፎች ውስጥ እንዲካተቱ በዋናነት በመገለል ምክንያት የሚመጣውን የጭንቀት በሽታ እንዲሁም ራስን የማጥፋት አደጋን ለመቀነስ ነው። በተለይም አካል ጉዳተኛ ጓደኛዋ በደረሰባት ተጽዕኖ ሕይወቷን ማጥፋቷ ለዚህ ሥራዋ ትልቅ የማንቂያ ደውል ሆናታል። አካል ጉዳተኞች ማኅበራዊ ሚዲያን በመጠቀም ስለ ራሳቸው ያላቸውን አመለካከት ሌሎች የሚያዩበትን መንገድ እንዲቀይሩም ታበረታታለች። እሷም በተለያዩ ሚዲያዎች ላይ ስለ አካል ጉዳተኞች አኗኗር ተደራሽ የሆኑ ጽሑፎችን ታቀርባለች። አካል ጉዳተኞች በቀላሉ ሊጠቀሙባቸው የሚችሉ የውበት መጠበቂያ ምርቶችን ወይም አዳፕቲቭ ኮስሞቲክስን የመፍጠር ትልቅ ዕቅድ አላት። አካል ጉዳተኞች ከማንነታቸውን ባሻገር ስለ ችሎታቸው የሚመሰክር የትምህርት ወይም የሙያ ክህሎት እንዲኖራቸውም ትመክራለች። እሷም በፊልም ዳይሬክቲንግና በጽሑፍ ሥራዎች ላይ በመሳተፍ ለሌሎችም ምሳሌ ሆናለች። በአጠቃላይ የዚዚ ፖ ጥብቅና አካል ጉዳተኝነት በተፈጥሮ ወይም በሰው ሠራሽ ጉዳቶች ቢፈጠርም በማንኛውም የሥራ ዘርፍ ብቁ ሆነው እንዲገኙ በራሳቸው እንዲተማመኑም የሚያስችል ነው። የዚዚ ፖ ሕይወት የሚያስተምረን ትልቁ ነገር ውበት ያለው አእምሮአችን ውስጥ እንጂ ሰውነታችን ላይ አይደለም የሚለውን ነው። ተስፋ በቆረጣችሁም ሰዓት የዚዚ ፖን ታሪክ አስታውሱ። ያላችሁን ውስንነት ሳይሆን ያላችሁንም ስጦታ ተመልከቱ። እናንተስ ከዚዚ ፖ ታሪክ ምን ተማራችሁ? ያላችሁን ውስንነት አይታችሁ ተስፋ ቆርጣችኋል ወይስ እንደ ዚዚ ፖ እኔ ምርጥ ነኝ ብላችሁ ተነስታችኋል? ሐሳባችሁን ኮሜንት ላይ አስፍሩልን። ለዛሬ የነበረን ዝግጅት ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ ታሪክ እስከምንገናኝ ሰላም ቆዩን።